የሰው ልጅ ግብርናን ለመጀመሪያ ጊዜ ከጀመረባቸው የስልጣኔ መገኛዎች አንዷ ናት። ሲፋለሙ የኖሩ ጦረኛ ህዝቦች አሏት። በቀጠናው ኃያል የምትባለው ቱርክ ሳትቀር ትፈራቸዋለች። ኢራን፣ ኢራቅና ሶሪያ የነሱ አመጽ የእኩለ ሌሊት አስፈሪ ቅዠታቸው ነው። እስራኤልና አሜሪካ አድርጎላቸው የእነዚህን ህዝቦች አጋርነት ማግኘት የቀን ተሌት ጸሎታቸው ሆኗል። ሰዎቹ የዋዛ እንዳይመስሏችሁ። እስከ አፍንጫቸው የታጠቁ እንኳንስ ወንዶቻቸው አዛውንት እናቶቻቸውና ሴት ተዋጊዎቻቸው እንደ አይስ ስላሉ አስፈሪ አሸባሪ ቡድኖች ራስ ምታቶች ናቸው። ጦርነት ባህላችን ነው እነሱ ቢሉት ያምራል። እድሜ ልካቸውን ለነጻነታቸው ሲዋጉን የኖሩት በተራራ የተከበበ በአራት ሀገራት የተበተነ ለዘመናት በደማቸው የግላቸው ለማድረግ የሚፈልጉት ሰፊ ግዛት አላቸው። የአንድ ሀገር ጎሳ ቢሆኑም ቁጥራቸው ከ30 እስከ 40 ሚሊዮን ይደርሳል። ይህ ሁሉ ብዛት በመካከለኛው ምስራቅ ሰፊ ግዛት ይዘው ሀገር ለመሆን ግን አልታደሉም። ሲጠየቁ የጀግናው ሰላሃዲን አልአዩቢ ዘር ነን ነው የሚሉት። ይህ የዕድሜ ዘመን ኩራታቸው ነው። ሰላሃዲን አልአዩቢ በእስልምና ታሪክ ውስጥ ትልቅ ቦታ ያለው መሪ ነው። በ12ኛው ክፍለ ዘመን ግብፅ፣ ሶሪያና ኢየሩሳሌምን ያስተዳደረ በታሪክ ኃያል ከሚባሉት አስተዳደሮች አንዱ የሆነውን የአዩቢድ ዳይነስቲ የመሰረተ መሪ ነው። ኩርዲስታን ገብተናል። ከተራራ በስተቀር ጓደኛ የለንም ብለው የሚያምኑ ህዝቦች መኖሪያ። ብዙዎቻችን ኩርዲስታን ስለምትባል ሀገር ደጋግመን ስንሰማን የኖር ነው። የሚያስገርመው ግን ሀገር መሆኗን አምነን ደጋግመን የሰማናት ኩርዲስታን በሐሳብ እንጂ ድንበር የሌላት ካርታ ላይ ያልሰፈረች ሀገር ናት። ባጭሩ ምድራችን ላይ በተባበሩት መንግስታት ድርጅት ዕውቅና የተሰጣት ኩርዲስታን የምትባል ሀገር የለችም። ኩርዲስታን በፐርሺያኛ የኩርዶች ምድር ማለት ነው። ኩርዶች የመካከለኛው ምስራቅን ዕጣ ፋንታ ሊቀይሩ ይችላሉ የሚባሉ ህዝቦች ናቸው። ከወንድ በላይ በታጠቁትና ከአሸባሪዎች ጋር በሚፋለሙት ሴቶቻቸው ይታወቃሉ። በሺህ ለሚቆጠሩ ዓመታት ታሪክ ያላቸው ህዝቦች ቢሆኑም የኔ የሚሉት ግዛት እንጂ ሀገር የላቸውም። በዚህ ምክንያት የአንድ ጎሳ ህዝቦች በአራት ሀገራት ተከፋፍለው ነው የሚኖሩት። በቁጥር ከ30 እስከ 40 ሚሊዮን ይደርሳሉ። ቱርክ፣ ኢራቅ፣ ኢራንና ሶሪያ ውስጥ ይኖራሉ። ኩርዲስታን በተራሮች የተከበበች በእነዚህ አራት ሀገራት ውስጥ የምትገኝ እስከ ዛሬ ድረስ ላለፉት 4000 ዓመታት በላይ ኩርዶች የኖሩባት ግዛታቸው ናት። ኩርዶች ለዘመናት ራሳቸውን ችለው ሀገር የመመስረት ዓላማ ቢኖራቸውም ቢያንስ እስከ ዛሬ ድረስ ግን አንድነትና ደጋፊ አጥተው የፖለቲካ መጠቀሚያ ሆነዋል። በዛሬው ፕሮግራማችን መካከለኛው ምስራቅን ስለሚያምሱት በቀጠናው አስፈሪ ወታደራዊ ኃይል አላቸው የሚባሉት ሀገራት ጭምር ስለሚፈሯቸው ኩርዶችና ስለ አስገራሚዋ ግዛታቸው ኩርዲስታን በሰፊው እናያለን። አብራችሁን ቆዩ። ኩርዶች የኢራን ጎሳዎች ሲሆኑ በአብዛኛው የእስልምና እምነት ተከታዮች ናቸው። ያዚዲ የተሰኘ ባህላዊ እምነትን የሚከተሉም አሉ። ያዚዲ እጅግ ምስጢራዊና ጥንታዊ ከሆኑ እምነቶች አንዱ ነው። ከዞራስትሪያኒዝምና ከጥንታዊው የሜሶፖታሚያ እምነቶች ጋር ይቀራረባል። ኩርዶች ዓለማችን ላይ የራሳቸው ሀገር የሌላቸው ትልቅ የብሔረሰብ ስብስቦች ናቸው። ቁጥራቸው እስከ 40 ሚሊዮን እንደሚደርስ ነግረኑታል። ይህ ቁጥር ሀገር ቢሆን ኖሮ በመካከለኛው ምስራቅ ሰፊ የህዝብ ቁጥር ካላቸው ሀገራት ከቀዳሚዎቹ ይሆን ነበር። የሚደንቀው በሺህ ለሚቆጠሩ ዓመታት ሀገር ሳይመሰርቱ የኖሩ ህዝቦች ቢሆኑም እድሜ በታሪክ እጅግ ታዋቂ ለሆኑበት ጀግና ተዋጊነታቸው ይሁንና ዛሬም ድረስ የቱርክ የአረብና የፐርሺያኖች ጫናን ተቋቁመው ማንነታቸውን ጠብቀው አቆይተዋል። ይህ ምን ማለት እንደሆነ የሚገባን ኩርዶች ያሳለፉትን የረጅም ዘመን የህይወት ውጣ ውረድ ስናይ ነው። የኩርዶች ታሪክ ከጥንታዊ ሜሶፖታሚያ ጋር ይያያዛል። ኩርዶች የአካባቢው ተወላጅ የሆኑት የሜዴስና ሌሎች የኢንዶ ኢራቅ ነገድ ዘሮች እንደሆኑ ይታመናል። ዛሬ ላይ ኩርዲስታን የምትገኝበት የዛግሮስ ተራራ የሰው ልጅ ለመጀመሪያ ጊዜ እንስሳትን ማላመድና ግብርናን የጀመረበት ቀጠና ነው። ኖህና ህዝቦቹም ከጥፋት ውሃ ተርፈው መርከባቸው ያረፈበት የአራራት ተራራ ቱርክ ውስጥ በሚገኘው የኩርዲስታን ግዛት ውስጥ ይገኛል። በ16ኛው ክፍለ ዘመን የኩርዶች መሬት በሁለት ትላልቅ ግዛቶች አይን ውስጥ ገባ። የኦቶማን ቱርኮችና የፋርስ ኢምፓየር የዛሬዋን ኢራቅ ባግዳድን ጨምሮ የኩርዶችን ተራራማ ምድር ለመቆጣጠር
ደም አፋሳሽ ጦርነትን አካሄዱ። ከ150 ዓመታት አስከፊ ጦርነት በኋላ በፈረንጆቹ 1639 ሁለቱም ወገኖች ስምምነት ለማድረግ አሁን በኢራን ግዛት ውስጥ በምትገኘው ዙሃብ በተባለች ስፍራ ተገናኙ። ስምምነቱም የዙሃብ ስምምነት ይባላል። በምክክራቸው መሰረት ኦቶማኖች የዛሬዋን ኢራቅ፣ ባግዳድና የኩርዲስታን ምዕራባዊ ክፍል ተሰጣቸው። ፋርሶች አዘርባጃንን፣ የካውካስ አካባቢዎችንና የምስራቅ ኩርዲስታን ክልልን ወሰዱ። በነገራችን ላይ ዛሬ ያለው የኢራን ቱርክና የኢራቅ ድንበር በዚህ ስምምነት ላይ የተመሰረተ ነው። ይህ ስምምነት በኩርዶች ታሪክ የመጀመሪያውን የመከፋፈል ጥቁር ነጥብ የጣለ ነበር። ምክንያቱም በአንድ ወንዝ ይለያዩ የነበሩ የኩርድ ጎሳዎች በተለያዩ ሀገራት አስተዳደር ስር ወደቁ። ዘመናዊ የኩርዲስታን ታሪክ እጅግ ፈታኝ የሆነው ግን ከአንደኛው የዓለም ጦርነት በኋላ ነው። በመጀመሪያው የዓለም ጦርነት ሰፊውን ግዛት ያስተዳድር የነበረው የኦቶማን ኢምፓየር እንደ እንግሊዝ፣ ፈረንሳይ፣ ጣሊያንና በሌሎች የአውሮፓ ሀያላን እንዲሁም እንደ ጃፓን ባሉ ሀገራት ተሸንፎ ፈረሰ። በዚህ ጊዜ የኦቶማን ግዛቶችን የሚከፋፍል ኩርዶችም ነፃ ሀገር እንዲመሰርቱ የሚያስችል ስምምነት ተፈረመ። የሌቭሪስ ስምምነት ይባላል። በፈረንጆቹ 1920 ፈረንሳይ ያዘጋጀችው ከቱርክ ጋር የተደረገ ስምምነት ነው። ይህ ስምምነት ለኩርዶች በታሪካቸው ለመጀመሪያ ጊዜ ዓለም አቀፍ ዕውቅናን የሰጠ ነበር። ይሁንና በሙስጠፋ ከማል ወይም አታቱርክ የሚመራው የቱርክ መንግስት ስምምነቱን ተቃውሞ ጦርነት ጀመረ። አታቱርክ በጦርነቱ ድል ሲቀናቸው ከ3 ዓመታት በኋላ የሌቭሪስ ስምምነት ተቀዶ በላውዛን ስምምነት ተተካ። ይህ ስምምነት የዘመናዊቷን ቱርክ ድንበር የወሰነ፣ በተቃራኒው ደግሞ የኩርዶችን የነጻነት ተስፋ ያጨለመ ነበር። በስምምነቱ ለኩርዶች ቃል ተገብቶ የነበረው ነፃ ሀገር የመመስረት አንቀጽ ሙሉ በሙሉ ተሻረ። እንኳንስ ሀገር ሊመሰርቱ ይቅርና በስምምነቱ ኩርድ የሚል ቃል እንኳን አልተጠቀሰም። ይህ ደግሞ በተስፋ ይጠብቁ ለነበሩ ኩርዶች በዓለም የደረሰባቸው ትልቁ ክህደት ሆነ። ለዚህም ነው ኩርዶች ከተራራ ውጪ ወዳጅ የለንም እንዲሉ ያደረጋቸው። ምክንያቱም ኩርዲስታን ሀገር ባትሆንም በተራራ የተከበበች ግዛት በመሆኗ በጦርነቱ ሊደርስባቸው የነበረውን አስከፊ ጉዳት ቀንሶላቸዋል። ኩርዶች ግን ተካድም ብለው እጃቸውን አጣጥፈው አልተቀመጡም። ከህፃን እስከ አዛውንት ነፃነታችንን በደማችን እንመልሳለን ብለው ይፋለሙ ጀመር። በ1946 ሐሳባቸው ሞልቶ ሪፐብሊክ ኦፍ ማሃባድ የተሰኘ ነፃ አስተዳደር መስርተው ነበር። ግን ይህ አስተዳደር ከ11 ወር በላይ በነፃነት ሊቆይ አልቻለም። ዛሬ ላይ በ4 ሀገራት ውስጥ ተከፋፍለው ይኖራሉ። ቱርክ ከግማሽ በላይ የሚሆኑ ኩርዶች የሚኖሩባት ሀገር ናት። በምስራቅና በደቡብ ምስራቅ አካባቢ ላይ ሰፍረው ይገኛሉ። ቱርክ ኩርዶች ራሳቸውን በራሳቸው ለማስተዳደር ወይም ሀገር ለመመስረት የሚያደርጉትን ጥረት በከፍተኛ ሁኔታ የማትደግፍ ሀገር ናት። ምክንያቱም ቱርክ ውስጥ ከ15 እስከ 20 ሚሊዮን ኩርዶች ይኖራሉ። ከጠቅላላ የቱርክ ህዝብ 20 ከመቶውን ማለት ነው። በቱርክ ውስጥ ያለው የኩርዲስታን ግዛት ከ190 እስከ 230 ሺህ ስኩዌር ኪሎ ሜትር ይገመታል። ይህም የቱርክን አጠቃላይ የመሬት ስፋት ከ20 እስከ 30 ከመቶ ይይዛል ማለት ነው። ሀገር ቢሆኑ ቱርክ ይህ ሁሉ ህዝብ ያን ሁሉ ግዛት አጣች ማለት ነው። ፖለቲካዊ ምክንያት ሲጨመርበት ደግሞ የሰይጣን ጆሮ ይደፈን ያስብላታል። ይሁንና ኩርዶች በቱርክ ፖለቲካ ውስጥ ትልቅ ተጽዕኖ አላቸው። ምንም እንኳን ቀደም ባሉት ዘመናት ቋንቋቸው ቱርክ ውስጥ እንዳይነገር ቢታገድም ከቅርብ ጊዜያት ወዲህ ግን ኩርዶች በቱርክ ውስጥ በቋንቋቸው መማር፣ የራሳቸውን ቲቪ ቻናሎች ማቋቋምና በፓርላማ ውስጥ በከፍተኛ ደረጃ የመወከል መብት ተሰጥቷቸዋል። ዲያርባኪር በዓለም ላይ ከቻይና ግንብ ቀጥሎ ረጅሙና ጥንታዊው የከተማ ፎትረስ የሚገኝበት የቱርክ ኩርዶች የባህልና ፖለቲካ መዲናቸው ናት። ማርዲን በድንጋይ የተሰሩ ጥንታዊ ቤቶችና ጠባብ መንገዶች ያሏት ኩርዶች፣ አርመኖችና አሶራውያን የሚኖሩባት ከተማ ናት። ቫንና ባትማን የተሰኙ ከተሞችም ዋነኛ የኩርዶች መኖሪያ ናቸው። በቱርክ የሚኖሩ ኩርዶች በንግድ ሥራ እጅግ የተካኑ ባለሀብቶች ሲሆኑ እንደ ኢስታንቡል ባሉ ትልልቅ ከተሞች ውስጥ ግዙፍ የጨርቃጨርቅ ፋብሪካዎች፣ ምግብ ቤቶችና የግንባታ ድርጅቶች ባለቤቶች ናቸው። በቱርክ ፊልምና ሙዚቃ ኢንዱስትሪ ውስጥም ያላቸው ሚና ከፍተኛ ነው። በስም የሚያውቋቸው ብዙ የቱርክ አክተሮች ዘራቸው ከኩርድ የሚመዘዝ ነው። ኢራቅ ውስጥ ከየትኛውም ሀገር በላይ ኩርዶች ትልቁን ነፃነትና ስልጣን ያገኙባት ሀገር ናት።
በኢራቅ ሕገ መንግሥት ዕውቅና ያለው የራሳቸው መንግሥት፣ ፓርላማ፣ የጸጥታ ኃይልና ባንዲራ አላቸው። በኢራቅ ውስጥ ከ6 እስከ 7 ሚሊዮን የሚደርሱ ኩርዶች ይኖራሉ። በሀገሪቱ የሚገኘው የኩርዲስታን ግዛት ደግሞ ከ40 እስከ 46000 ስኩዌር ኪሎ ሜትር ይደርሳል። ይህም ከኢራቅ አጠቃላይ መሬት ከ10 እስከ 12 ከመቶውን ይሸፍናል ማለት ነው። ኤርቢል የክልላቸው መዲና ናት። ኤርቢል ጥንታዊና ሰው ከሚኖርባቸው ከተሞች አንዷ ስትሆን ላለፉት ከ6000 በላይ ዓመታት በተከታታይ ለሰው መኖሪያ በመሆን አገልግላለች። አዲሷ ዱባይ እያሉ ነው የሚጠሯት። የፋይናንስና የቅንጦት ማዕከል ነች። ሱሌይማንያ የባህልና የጥበብ ማዕከል ስትሆን ድሆክ በተራራማ ውበቷና በቱሪዝም መዳረሻነቷ ትታወቃለች። ከፈረንጆቹ 2003 ወዲህ የኢራቅ ኩርዲስታን ከፍተኛ ኢኮኖሚ እድገት ላይ ይገኛል። ምክንያቱ ደግሞ በግዛታቸው የተገኘው ተዝቆ የማያልቅ የነዳጅና የተፈጥሮ ጋዝ ክምችት ነው። የኩርዲስታን ክልላዊ መንግስት እንደገለጸው በክልሉ በግምት 45 ቢሊዮን በርሜል የሚጠጋ የነዳጅ ክምችት ይገኛል። ይህም ኢራቅ ካላት የነዳጅ ክምችት 30 ከመቶውን ይወክላል ማለት ነው። ከቅርብ ዓመታት ወዲህ ደግሞ በቀን በአማካይ ክልሉ ከ400 እስከ 450 ሺህ በርሜል ነዳጅ ማምረት ይችላል። ከኢራቅ አጠቃላይ ምርት 10 ከመቶ ድርሻውን ተወጣ እንደማለት ነው። 200 ትሪሊየን ኩቢክ ጫማ የሚሆነው የተፈጥሮ ጋዝ ሲጨመር ደግሞ የክልሉን የኢኮኖሚ ሚዛን ከፍ እንዲል ያደርገዋል። ይሁንና ግን የክልሉ ነዳጅ በኢራቅ ማዕከላዊ መንግስትና በኩርዲስታን ክልላዊ መንግስት መካከል የውዝግብ ምንጭ እንደሆነ ነው። ፔሽመርጋ የኢራን ኩርዶች ጦር ሲሆን ትርጉሙም ለሞት የተዘጋጀ ማለት ነው። አይስን በመዋጋት ዓለም አቀፍ አድናቆትን ያገኙ ጀግኖች ናቸው። ሴቶች የቡድኑ ዋና ተዋናይ እንደሆኑ ይነገራል። የኢራን ኩርዶች ለማንነታቸውና ለሰብአዊ መብታቸው ትልቅ ተጋድሎን ያደርጋሉ። ሴት፣ ሕይወት፣ ነፃነት የሚለው ዓለም አቀፍ መፈክር የመነጨው ከኢራን ኩርዶች ነው። በቅርቡ ኢራን ውስጥ በተነሳው ተቃውሞ ዋነኛ አቀጣጣዮች እነሱ ናቸው። በኢራን ውስጥ ኩርዶች በብዛት የሚኖሩት በሀገሪቱ ምዕራባዊና ሰሜን ምዕራባዊ ክፍል ነው። የኢራን ኩርዲስታን ከ125 እስከ 150 ሺህ ስኩዌር ኪሎ ሜትር ይሸፍናል። ከአጠቃላይ የኢራን መሬት 8 ከመቶውን እንደማለት ነው። ቁጥራቸው ከ10 እስከ 12 ሚሊዮን ይደርሳል። ኩርዲስታን፣ ምዕራብ አዘርባጃን፣ ኬርማንሻህና ኢላም ዋና ዋና ግዛቶቻቸው ናቸው። ሳንጃን የባህል መዲናቸው ስትሆን ኬርማንሻህ ደግሞ ትልቋ የንግድ ከተማ ናት። ኢራንን የምርጥ ምንጣፎች መገኛ ካልናት ዋነኛ ሸማኔዎቹ ደግሞ ኩርዶች ናቸው። የኢራን ኩርዶችን ጥንታዊ አኗኗር ለማየት ወደ ሆርማን ሸለቆ መምጣት ይኖርቦታል። በዩኔስኮ የዓለም ቅርስነት የተመዘገበ ስፍራ ነው። እዚህ ቤቶች ተራራ ላይ የተገነቡ በመሆናቸው የአንዱ ቤት ጣሪያ የሌላኛው ቤት ግቢ ሆኖ ያገለግላል። ሶሪያ ውስጥ የኩርዶች ቁጥር ከሌሎች አንጻር ትንሽ ቢሆኑም ለዘመናት ለማንነታቸው ሲዋጉን የኖሩት እስከ 3 ሚሊዮን ይደርሳሉ። መግቢያችን ላይ አስፈሪ ሴት ጦረኛ ያሏቸው ማለታችንን አይረሱም። YPG ይባላሉ። የሴቶች ጥበቃ ክፍሎች ይበሏቸው። ሙሉ በሙሉ በሴቶች የተዋቀረ ታዋቂ የኩርድ ወታደራዊ ኃይል ነው። በዓለም ዙሪያ ከፍተኛውን ዝናን ያገኙት ከአይስ ቡድን ጋር በመዋጋት ድል በማድረጋቸው ነበር። ይህ ጦር በፈረንጆቹ 2013 በሶሪያ የእርስ በርስ ጦርነት ወቅት ነው የተመሰረተው። ዋነኛ ዓላማው ሕዝብን ከጥቃት መከላከል ብቻ ሳይሆን በወንዶች የበላይነት በሚመራው ማህበረሰብ ውስጥ የሴቶችን እኩልነትና ነፃነት ማረጋገጥ ነው። እድሜ ለነሱ ይሁንና ዛሬ ላይ በሶሪያ ኩርዶች ግዛት ውስጥ አንድ ወንድ መሪ ካለ የግድ አንዲት ሴት አብራው መሪ መሆን አለባት። የአይስ ተዋጊዎች በሴት እጅ የተገደለ ሰው ገነት አይገባም የሚል የተሳሳተ እምነት ነበራቸው። ስለዚህ የYPG ተዋጊዎች ሲመጡ ከፍተኛ ፍርሃት ያድርባቸው ጀመር። የYPG ሴቶችም ይህንን ድክመታቸውን በመጠቀም በጦርነቱ ላይ በከፍተኛ ድፍረት እየተጋፈጡ ድል ያደርጓቸዋል። የሶሪያ ኩርዲስታን ሮጃቫ ተብላ ትጠራለች። 20,000 ስኩዌር ኪሎ ሜትር ትሰፋለች። ቃምሺኒ፣ ኮባኒና አፍሪን የክልሉ ዋና ዋና ከተሞች ናቸው። ቃምሺሊ የባህልና የንግድ መዲና ስትሆን ኮባኒ ደግሞ የጦር ግንባር፣ የጽናትና የጀግንነት ምልክት ተደርጋ ትወሰዳለች። አፍሪን በወይራ ዘይት ምርቷ የምትታወቅ ከተማ ናት። የሶሪያ ኩርዲስታን የሀገሪቱ የእህል ጎተራ እየተባለች ነው የምትጠራው። አብዛኛው የሶሪያ ስንዴና ጥጥ የሚመረተው በዚህ አካባቢ ነው።
ኩርዶች በዓመት አንድ የሚያከብሩት ከምንም በላይ ትልቅ ቦታ የሚሰጡት በዓል አላቸው። የኖሩዝ በዓል ይባላል። የኩርዶች ብሔራዊ ማንነት የነጻነትና የአዲስ ዘመን መጀመሪያ ምልክት ነው። በየዓመቱ መጋቢት 21 ቀን ይከበራል። በዓሉ ጥንታዊ መነሻ የሆነው አፈታሪክ አለው። የኖሩዝ መነሻ ካዋ የተባለ አንጥረኛ ታሪክ ሲሆን እንደ ኩርዶች አፈታሪክ ዛሃክ የተባለ ጨካኝ ንጉሥ በሕዝቡ ላይ ተሹሞ ነበር። ካዋ ንጉሡን በመግደል ሕዝቡን ከጭቆና ነፃ አወጣ። ድሉን ለማብሰርም በተራራው ጫፍ ላይ ትልቅ እሳት አቀጣጠለ። ይህ እሳት የነጻነትና የብርሃን ምልክት ሆኖ እስከዛሬ ይከበራል። እሳት የኖሩዝ በዓል ዋነኛ ማድመቂያ ነው። ኩርዶች በተራራ ላይ፣ በከተማ አደባባዮችና በቤታቸው ደጃፍ ላይ ትላልቅ እሳቶችን ያነዳሉ። ከዛም ሰዎች ድክመቴን ውሰድ፣ ጥንካሬህን ስጠኝ እያሉ በእሳቱ ላይ ይዘላሉ። ይህ ካለፈው ዓመት ድካም ወጥቶ ወደ አዲሱ ዓመት በብርታት መሻገርን ያሳያል። በኖሩዝ ቀን ማንኛውም ኩርዳዊ እጅግ ውብ ሆኖ መታየት አለበት። ደማቅ ባህላዊ ልብሶችን ይለብሳል። ሴቶች በወርቅና በብር ጌጣጌጦች ያጌጡ ረጃጅምና በቀለም ያሸበረቁ ልብሶችን ይለብሳሉ። ወንዶች ደግሞ ሰፊ ሱሪና ፒሽታን የተባለውን ቀበቶ ይታጠቃሉ። ኖሩዝ ያለ ዳንስ አይታሰብም። በመቶዎች የሚቆጠሩ ሰዎች እጅ ላይ ተያይዘው በክበብ በመቆም ሃልፓርኬ የተባለውን የኩርድ ዳንስ ይደንሳሉ። ይህ ዳንስ የሕዝቡን አንድነትና ጥንካሬ ይወክላል። ኖሩዝ ክረምቱ አብቅቶ ተፈጥሮ በአረንጓዴ የምትለበስበትና አበቦች የሚፈኩበት ጸደይ ወር መጀመሪያ ላይ ይከበራል። ለብዙ ዓመታት የኖሩዝ በዓል በቱርክ፣ ሶሪያና በኢራን ተከልክሎ ነበር። ኩርዶች ግን ማንነታቸውን ለማስከበር ሲሉ ሕይወታቸውን እየከፈሉ በድብቅ ያከብሩት ነበር። ኖሩዝ ማለት ለኩርዶች እኛ አለን አልጠፋንም የሚሉበት ድምፅ ነው። በኖሩዝ ቀን ቤተሰቦች ተሰብስበው የተለያዩ ባህላዊ ምግቦችን ያዘጋጃሉ። በተለይም ዶልማና የተለያዩ ሩዝ ምግቦች በብዛት ይቀርባሉ። ሰዎች ወደ ሜዳና ተራራ ወጥተው ቀኑን በደስታ ያሳልፋሉ።